እሳቸው ወይዘሮ ቤዛ ግርማ ይባላሉ። ቤዛ ግርማ በቀለ የኢትዮጵያ ብሔራዊ ሎተሪ አገልግሎት ድርጅት ዋና ስራ አስኪያጅ ናቸው። በቅርቡ መንግስት ታማኝ ግብር ከፋይ በሚለው የኢትዮጵያ ብሔራዊ ሎተሪ አገልግሎት ድርጅትን ወክለው ታማኝ ግብር ከፋይ ሆነው የተሸለሙ ናቸው። ብዙም ሳይርቅ ደግሞ ፍትህ ሚኒስቴር በሌብነት ጠርጥሬሻለሁና ነይ እስቲ ልመርምርሽ እያላት ነው ያለው እና በዚህ ምክንያት የእሷ የግል አካውንት እና የቤተሰቦቿ የወንድሞቿ የእህቶቿ በየትኛውም የኢትዮጵያ ባንኮች ላይ ያላቸው ሂሳብ እንዳይንቀሳቀስ አግዷል። ይሄ አንዴ ከዚህ ጋር የሌላኛው መንግስት ይሸልማል። ሌላኛው ደግሞ ስንት መንግስት ነው ግን ኢትዮጵያ ውስጥ ያለው? በዚህ ስንት ነው ያለው? ፍትህ ሚኒስቴር በሌብነት ጠርጥሬያታለሁ እያለ ገቢዎች ደግሞ ነይ ሊሸልምሽ። እርስ በርሱ የሚጋጭ ሲጀምር ብሔራዊ ሎተሪ አገልግሎት ድርጅት የሀገርን ብሔራዊ ጥቅም አደጋ ላይ የጣሉ በቅርብ እንኳን 100 ቢሊዮን የኢትዮጵያ ብር መንግስት ላይ ጉዳት አድርሰዋል ተብለው 24 አቋማሪ ድርጅቶች ባለቤቶቻቸውና ጋሻ ጃግሬዎቻቸው ተይዘው ነበረ። አሁን አቋማሪ ድርጅት ኢትዮጵያ ውስጥ የለም ዘግቻለሁ ብሎ ራሱ ብሔራዊ ሎተሪ ደግሞ ራሱ ያቋምር ነበረ ሰሞኑንና ይሄ የቀመሰ ስለሆነ ማቆም ትንሽ ይከብዳል። እነሱን አባረር ያለው ይላል። እዚህ ጋር ደግሞ ሌላ የራሱን ቁማር ያጫውታል። ወጣቶቻችንን አክሽፈዋል። የሀገርን ብሔራዊ ጥቅም አደጋ ላይ ጥለዋል። እንደዚህ አይነት ወጣቶች ደግሞ የራሳቸውን ጥቅም በማሯሯጥ ደንታም የላቸው፣ ስለ ቁማር ደንታም የላቸው። የውጭ ሀገራት ናቸው ባይዜ ናይጄሪያ፣ ቼክ ሪፐብሊክ እና የኬንያ ዜጎች ጭምር ናቸው እዚህ በመኒ ላውንደሪ ውስጥ በአቋማሪ ውስጥ በተለያዩ ወንጀሎች ውስጥ እየተሳተፉ ያሉት። ብሔራዊ ሎተሪ ገንዘብ ማጠቢያ ጭምር እያደረጉት ገንዘቡ የኢትዮጵያ ብር እዚህ በቁማር ይገኛል። ከውጭ ደግሞ የሚመጣውን ዶላር ደግሞ በህገ ወጥ መንገድ በማስፋፋት አንዱ ብሔራዊ ሎተሪ ይሄ ሚና ተወጥቷል። ይታወቅ ነበር። ጭምጭምታ ብቻ ሳይሆን ማስረጃዎች ነበሩ ከዚህ በፊት። ስለዚህ ዘግይቶም ቢሆን ወይዘሮ ቤዛ ግርማና ግብረ አበሮቻቸው እስቲ ልመርምራችሁ ተብለዋልና መልካም ውጤት እንዲገጥማችሁ እመኛለሁ።